This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music. እንደው አንዳንድ ሰዎች ጥያቄውን በመመልኩ እንደሚያቀርቡ በኮንቴክስት ብናየው ጥሩ ይመስለኛል። ይሄም ብዙዎቹ እንግዲህ የሚሉት ይሄ መንግስት ሁሉንም እየበዘበዘ ነው። ሌሎችም ለምሳሌ እንደ ጋምቤላ ያሉ ኦጋዴን ያሉ አማራ አካባቢ ተመሳሳይ ችግሮች እየተፈጠሩ ነው። የመሬት ቆርሶ ለሌሎች አካል የመስጠት ትላልቅ ኢንቨስተሮችን አምጦ የመሬቱን ከአርሶ አደሩ ቀምቶ ለኢንቨስተር የመስጠቱ ጉዳይ በሰፊ ሁሉም ቦታ የሚታይ ነው። የሁሉም ህዝብ ችግር ነው። ስለዚህ ሁሉም ህዝብ ይሄን ጥያቄ ይጋራዋልና አብሮ ተነስቶ ይሄንን መንግስት መጋፈጥ አለበት። ከዚህ መንግስት በጋራ ነፃ መውጣት አለብን የሚሉ ጥያቄዎች አሉ። ይሄንን ጥያቄ በሰፊው ሲነሳ በተለይ ላለፉት 2 ወራት በየሚዲያዎቹ ሰምተናልና ግን ችግሩ ምንድነው? ይሄ ጥያቄ አብሮ ጠላትን መጋፈጥ የሁሉም ጠላት ከሆነ ጠላትን አብሮ መጋፈጥ ላይ ምንም ችግር የለም። ወደፊት የፖለቲካ ፕሮግራሙ እንዴት መሆን አለበት? ህዝባዊ መግባባቱስ እንዴት ሊመጣ ይችላል? አብሮ መስራት ይቻላል ወይስ አይቻልም? የሚሉ ጥያቄዎች እንዳሉ ሆኖ ማለት ነው። ሆኖም ግን ይሄንንም ለማድረግ እነዚህ መሰረታዊ ጥያቄ ያላቸው ህዝቦች የኦሮሞን ህዝብ አሪያ ተከትሎ ይሄንን ፕሮቴስት ጆይን አድርጎ የኦሮሞ ፕሮቴስትን ወደ ኢትዮጵያ ፕሮቴስት መቀየር አልቻሉም። ግን ጥያቄዎች እየተነሱ ነው። ጥያቄዎቹ በፖዚቲቭ መንገድ ከመነሳትም አልፎ አንዳንዴ ይሄው የኦሮሞ ፕሮቴስት ራሱ ኢትዮጵያ ፕሮቴስት ይሁን የሚባልበት ሁኔታዎች አሉ። ከዛም አልፎ አንዳንድ ሰዎች አሁን ባለው እንቅስቃሴ አስፈሪ ነገር እየመጣ ነው። ይሄ መንግስት ስልጣን ቢለቅ የወያኔ መንግስት ቢወርቅ የኢትዮጵያ ወደፊት ጣፋንታ ምን ይሆናል? የኦሮሞ ምሁራን ለኢትዮጵያ ህዝብ ዋስትና መስጠት አለባቸው የሚሉ ጥያቄዎች አሉና ከነዚህ ጥያቄ ሊመነጩ የሚችሉ አንዳንድ አስቀያሚ ነገሮችን እናያለን። ለምሳሌ የኦሮሞ ምሁራን ለኢትዮጵያ ህዝብ ዋስትና መስጠት አለባቸው ሲባል የኦሮሞ ህዝብ የኢትዮጵያ ህዝብ አይደለም ማለት ትርጉም ያሳያል። ሁለተኛ የኦሮሞ ምሁራን ማን ናቸውና ነው ለኢትዮጵያ ህዝብ ዋስትና ሊሰጡ የሚችሉት? እነዚህ ሰዎች ለራሳቸው ዋስትና አላቸው ወይ የሚል ጥያቄ እንድናነሳ ያደርገናል። ይሄንን ለማንሳት ፈልጌ ነው። አመሰግናለሁ። በመጀመሪያ ደረጃ ሐሳቡ የኢትዮጵያ ህዝብ ጥያቄ እናርግ፣ የኦሮሞ ህዝብ ትግል የኢትዮጵያ ህዝብ ትግል ይሁን፣ በጋራ በግል ወይም በብሔር ከመታገል በህብረት እንታገል የሚለው ነገር በቆሙ ሲታይ በጀነራሊ በገጽታው ሲታይ መልካም ነው፣ ጥሩ ነው፣ በጣም ማር የተላወሰ ቋንቋ ነው። ያማንጠላ ኮሚንታንግና የቻይና ኮሚኒስት ፓርቲ አንድ ላይ ተዋህዶ የጃፓንን ኢምፔሪያሊዝም ተዋግቷል። የአውሳ፣ የዮሩባ፣ የኢቦ ህዝቦች በውስጣቸው ከፍተኛ ቅራኔ ቢኖርም የእንግሊዝን ቅኝ አገዛዝ በህብረት ተዋግቷል። በኬንያ ውስጥም በማኦ ግሩፕ የተመራትን በኬንያ ውስጥ ያሉት 8 ድርጅቶች ሆስታይል የሆኑና እርስ በርስ የማይታረቁ ዛሬም ያን ያህል በግድ እንጂ በጉልበት በፈቃድ ያልተዋሃዱ ህዝቦች አንድ ላይ እንግሊዝን ዝም ብሎ ተዋግቷል። በማኦ ማለት ጆሞ ኬንያታ ይመሩት ያንን ማንጣላ እንኳን ኦሮሞ ከአማራ ጋር በመጀመሪያ it's not a question of race። እኔና አንድ አማራን ሁለት ጎን ቆም ብታይ ምንም አይነት የገጽታ ልዩነት የለንም። እኔ የሶማሌ ወይም አፋር ወይም ኦሮሞ ወይም የጉራጌ ወይም ደግሞ የወላይታው የሀዲያው ምን ሲዳማው እንኳን ኤትኒክ ሪሌሽን ያለን ይቅርና ኤትኒክ ሪሌሽንም የለን question is not a question ነው። አሁን ፎርምድ ባለው ኢትዮጵያ ነኝ የሚለው አይዲዮሎጂ ተሸክሞ የሚሄደው ማን ነው? and those who subscribe to the nostalgic era ደጉ ዘመን ያለፈው የሚየምንልክ የኃይለ ሥላሴ ወይም ደግሞ በደርግ ዘመን ደግሞ በሰርቶ አደር በማርክሲዝም ሌኒዝም ላይ ያሉ እነ ተክለሻው ሰርቶ አደር ውስጥ ገብቶ በአንድ በኩል ደግሞ በኢትዮጵያ ሰራተኞች ፓርቲ ውስጥ የነበሩትን ኦሮሞዎች ይሰልሉ የኖሩት በኢትዮጵያነት እንታገል ብሎ ተነስተዋል። እነ ተክለሻው እነ አብርሃም ቦንጋሴን የዶክተር ጌታቸው ጅጊን ታፈሰ ጅጊ የተባለውን
ከሰርቶ አደሩ ያሳሰሩ ናቸው። ዛሬ ውጭ ወጥቶ የኢትዮጵያ ወይም የአማራ ተናጋሪ ሆኗል። በጣም ያሳዝነኛል። እኔ ተክሌሻን በምን እንታወቃለን? እሺ በውል የሚያውቁትን የራሱን ሰጥቼ ልታናግር ይችላል። የራሳቸው የአማራ ወገኖች የጎንደር ልጆች ስለሳቸው የሚያወሩትን ኤኒዌይ አሁን የኢትዮጵያ አጀንዳ የኦሮሞ ህዝብ ትግል የማንኛውም የጋምቤላ ጥሩ ልክ ነው። በጅምላ አስተሳሰብ ላይ ቅርዳኔ የለኝም። ግን የጋምቤላውም ህዝብ ይታገል፣ የቤኒሻንጉልም ህዝብ ይታገል። ኢቭን የትግራይ የተጨቆኑ በቲፒኤልኤፍ አገዛዝ ስር የወደቁ የራሱ ህዝቦችም የተቃዋሚ ኃይሎች ይታገሉ፣ መብታቸው ነው፣ ነፃነታቸው ነው። ቲፒኤልኤፍ ለትግራይ ህዝብ 4 ሚሊዮን ሁሉ አሳለፈለት ለማለት አይደለም። ነገር ግን አንዱ ትግል የሌላው ሞት፣ የአንዱ ትግል የአንዱን የበላይነት፣ የአንዱ ትግል የሌላውን በእጅ መስጠት ሁሉ ኦሮሞ ማን ነው? ኦሮሞ ለመሆኑ ለኢትዮጵያ ዋስትና የሚሰጠው? ለራሳችን ዋስትና የለንም። የተደራጀ የትግራይ ጦር ግማሽ እንኳን ገብቶ ሩብ የሚያክል የጦር ሰራዊት የለንም። ህዝባዊ ትግል ነው፣ ሰላማዊ ትግል ነው ይዘን የተነሳ ነው እና ይህን ምንም እኔ መከላከያ ሰልፍ ዲፌንሲቭ የሆነ ኔሽን ከሌላው ጋር ምን ይዘህ ነው ውል የምትግባባው? ነገር ግን ኦፍ ኮርስ ከጋምቤላ ከሲዳማ ከሌላው ህዝብ ጋር መነጋገር የጋራ ትግሎችን እንትን ማለት ከአማራውም ፕሮግሬሲቭ ፎርስስ አሉ ድሮም የታገሉ የጨለማውን ዘገምነት የተጋፈጡ የአማራም የትግራይም ልጆች አሉ። ይሄ የማይካድ ነገር ነው። የዛሬም ቲፒኤልኤፎች ሁሉም ወንጀለኞች አልነበሩም። ያንን የፊውዳሉን የጨለማውን ዘመን በግንባር ቀደምትነት የታገሉ አሉ። ብዙዎቻቸው በጤር ሜዳ ቢያልቁም አሁንም የተረፉ የትግራይ ፕሮግሬሲቭ ኤሌመንቶችም አሉ። ህዝቦች ለጋራ ትግል ለጋራ እድገት አይታገሉ ማለት አይደለም። ነገር ግን የኦሮሞ ህዝብ ዲፌንስለስ የራሱ ዲፌንስ የሌለው ቴሪቶሪውን በደንብ እንትኑን በእጁ ያልተቆጣጠረ ነገ ውል ቢገባበት ውሎቹ ቢፈርሱበት እንዴት አድርጎ ውሎቹን አብሬ የገባለው ውል ፈርሷልና ከዚህ በኋላ ከውሉ ወጥቻለሁ፣ ግዛቴን፣ ባህሌን፣ ቋንቋዬን፣ መሬቴን መከላከል መብቴ ነው ብሎ ለመታገል የሚችልበት የተደራጀ የጦር ኃይል ስለሌለን ያ የጦር ኃይሉ እየተደራጀ የሌለን ስለ ከወያኔ እኩል አይደለም ማለት ነው። ሊኖር ይችላል። እኔ ቆርሶ አይደለም በዛው ጉዳይ አልገባም። ነገር ግን ሙሉ በሙሉ ፍሪ የሆነ ሊብሬትድ የሆነ ዞን ወያኔ ሲገል የቆሰለውን ይዘን የምናክምበት ከወያኔ እስር ቤት የሚወጡትን የምናሸሽበት ከወያኔ ግርፋት ወይም ደግሞ ሳይኮሎጂካል ቶርቸር የደረሰባቸውን ከዛም ፊት ለትግል የምናደራጅበት የተለያዩ ሴፍ ሄቨን በአገሪቷ ውስጥ ሙሉ በሙሉ ስላልተፈጠሩ ስሞል ፖኬትስ ኦፍ ሊብሬትድ ዞን ወይም ሬዚስታንስ ኤሪያዎችን ብቻ ገና ላይ ያለን ምንም አይነት ከሌላው ጋር ውል ለመዋዋል የሚያስችለን እንትን የለም። የሌላ ውል ጠያቂዎች ውል ግቡ ኢትዮጵያዊ ሆኑ የሚሉት ሰሬንደር the word ኦሮሞ is profane ጭቡ ነው፣ ኃጢአት ነው፣ ቁቤ ኃጢአት ነው የሚሉ ናቸው። ኤርትራ ተቀንጥላለችና ማርያም አኩርፋ ወርቃለች ተብሎ ሙሉ በሙሉ ስንት ኢትዮጵያ ምዕመናን እስከ ቅድስት ማርያም ድረስ ሄዶ ማርያምን ሲያዩ ብለዋል። ኤርትራ ስለተገነጠለች የዛ አይነት ናቸው። ዛሬ ቁቤ ሰይጣን ቋንቋ ነው። 3000 ዘመን መጽሐፍ ቅዱስ የተጻፈበት የአማርኛ አማርኛ ጥላቻ የለኝም እየተናገርንበት ነው። ቢዩቲፉል ዴቨሎፕ ቋንቋ ነው። የወንድሞቻችን ቋንቋ ነው። ኖ ፕሮብሌም that's not the issue. The ruling class ideology Ethiopian state formation ራሱ የታሪክ ስህተት ነው። የእግዚአብሔር ስህተት ነው ባለንም የኢትዮጵያ አመሰራረት የታሪክ ስህተት ነው። ምክንያቱም አገርን ታሪክ እግዚአብሔር አልፈጠረም። ምናልባት እሱን በሌላ ፕሮግራም የምንመጣበት ይሆናል። አንድም ይመስለኛል የኛ መሰረታዊ ችግር ባሉን እሾች ባሉን ጥያቄዎች ላይ ስለማንነጋገር እንዲሁም ደግሞ በሰከነ መንፈስ ሎጂካል በሆነ መንገድ ነገሮችን አለማየት በሰፊው የሚታይ ነው። ይሄን እንግዲህ በግንዛቤ እጥረት የሚመጡ ችግሮች ናቸው ብዙዎቹ። እንደው ወደዚህ ጉዳይ እንመለስና አሁን የኦሮሚያ ህዝብ ወይም ደግሞ ተማሪዎቻችንን በብዙ መልኩ እያጠቃ ወዳለው ነገር ስንመለስ የኢህአዴግ ባለስልጣናት በተለያዩ ጊዜያት የተለያዩ መግለጫዎችን ሲሰጡ እንደነበሩ እየሰማን ነበረ። እንዲሁም ደግሞ የዓለም አቀፍ ምላሹም ከወትሮ በተለየ ሁኔታ ትንሽ የሚያስደስቱም ነገሮች የሚወጡበት ሁኔታ እንዳለ ምናልባት አንተም ያየኸው ነው ብዬ ገምታለሁ።
በተለይ የአቶ አባይ ፀሐየን ቃለ መጠይቅ የአቶ አባዱላ ከወይዘሮ ሚሚ ስባቱ ጋር ያደረገው ንግግር እንዲሁም ደግሞ የአውሮፓ ህብረት ሞሽን ወይም ሪዞሉሽን ያሉትንና የዩኤን ሂውማን ራይትስ ሪፖርት በዚህ ጉዳይ ላይ በጣም ጠለቅ ያለ ነገር አንስተዋል። የኢትዮጵያ መንግስት በአስቸኳይ ሰው መግደል እንዲያቆምም አትቷል። ሆኖም ግን የኢትዮጵያ መንግስት መግደሉን ቀጥሏል። ቢያንስ በቀን በአማካይ 5 ሰዎችን የሚገሉበት ሁኔታ እንዳለ መረጃዎች ያሳያሉና ይሄ ነገር ወዴት ነው የሚያመራው? ምንስ መደረግ አለበት? ወደ የሚፈለገው ጥያቄው ራሱ አሁን እንግዲህ የተነሳው ጥያቄ ሌላ ነው። አሁን ህዝባዊ ንቅናቄው ያለበት ደረጃ የተለያየ ነው። ምናልባት አንተ እንግዲህ በታሪክ እንዳነሳው ከዚህ በፊትም ምናልባት በ1975 ዓመተ ምህረትም እንደዚህ አይነት ነገር ተነስቶ ነበር ወይ? መጀመሪያ የነበረው ጥያቄና መጨረሻ የነበረው ጥያቄ ኮንሲስተንት ነበረ ወይስ አሁን ኦሮሞ ፕሮቴስት ውስጥ እንደምናየው ኢቮልቭ ያደረገ ትንሽ ጥያቄ ይዞ ነበር የተነሱት? ለትንሹ ጥያቄ መልሱ ጥይት ሲሆን ጥያቄው ከፍ እያለ ሄዶ አሁን የገዢው መደብ ሌጂቲመሲ ወይም ደግሞ ህዝቡን የማስተዳደር ብቃቱ ላይ ነው ማለት ነው ያለውና ወዴት እየሄደ ነው? ምን ቢደረግስ ጥሩ ነው ትላለህ? የመጨረሻ ጥያቄ ላድርገው ይሄን። ያ የመጨረሻ ጥያቄ ስለጠየቀኝ በጣም ጥሩ ነው። በመጀመሪያ ደረጃ አሁንም ቢሆን በኦሮሞ ህዝብ ትግል ውስጥ በውጪም ሆኑ በአገር ውስጥ ባሉት በደምና በእንባ ከፈሉት በተለይ በአገር ውስጥ ባሉት ትግል ዓለም አቀፍ ተደማጭነትን የኦሮሞ ህዝብ ትግል በማግኘቱ እነዛ የሞቱት እጅግራቸው በወያኔ ሰራዊት በአጋዚ ጦር የተቆራረጠው የነሱ መስዋዕት ብቻ ለዚህ ስላበቃን በጣም አመሰግናለሁ። የውጭው ኃይል የኦሮሞ ህዝቦች በጣም በሚያኮራ በዚህ ዓለም ላይ በዚህ ባለፉት 40 ዓመታት ትግል ውስጥ እንደዚህ ያለ ኢን ዩኒሰን በአንድነት የኦሮሞ ህዝብ ድምፁን ተነስቶ የሀገር ቤቱን እንባና ደም ኤኮ አድርጎ በውጭ ሀገር በአውሮፓ በአፍሪካ በኤሽያ መዲናዎች እንደዚህ በመሰለፉ አስፈላጊ ነው። መስዋዕትነት ከፍሏል። እያንዳንዱም ግን በሀገር ቤቱ ደምና እንባ የተከፈለ ግንባር ቀደም መስዋዕትነት የኦሮሞ ህዝብ ተደማጭነት እንዲኖር አድርጎታል። የሞቱትን ሁሉ ግን የአውሮፓ መንግስታት የዩናይትድ ኔሽን የሰብአዊ መብት ድርጅቶች ለኦሮሞ ህዝብ መጫዋቸው ወይም ደግሞ ህዝብ ብሶት መቀበላቸው የትግላችን ውጤት ነው። ያለ የኦሮሞ ህዝቦች በተለይ አገር ቤት ያሉት ህዝቦችና ውጭ ያሉትም የታገላችሁት ውጤት ነው። ጥሩ ነው። እነሱም ሞራል ሪስፖንሲቢሊቲያቸውን ዲስቻርጅ አድርጓል ለማለት ይቻላል። በተወሰነ ደረጃ አክኖሌጅ አድርጎ ለኢትዮጵያ መንግስት ይህንኑን አቴንሽን በመስጠታቸው የኦሮሞ ህዝብ ድጋፍ ኦሮሞ ህዝብ ትግል ድጋፍ ማግኘቱን ዓለም አቀፋዊ ድጋፍ ማግኘቱን አረጋግጧል። ይህ ውጭም ያላችሁት አገር ውስጥ ያላችሁት የእናንተ ትግል ውጤት ነው። በጣም ትላለ። በተረፈ ሰልፍ ሪላያንስ የኦሮሞ ህዝብ የራሱ ህዝባዊ ማስ ሙቭመንት ህዝባዊ እንቅስቃሴዎቹ እንደዚሁ እንዲቀጥሉ የኦሮሞን ህዝብ እንወክላለን የሚሉ የፖለቲካ ድርጅቶችም ትግላቸውን ከምንም በምንም አይነት ባለው ያለው የሌለውን ኃይላቸውን አሰባስቦ ትግሉን እንዲያፋፍሙ ብቻ ነው ወደ ነጻነት የሚያመራን እንጂ የአውሮፓ መንግስታት ለኢትዮጵያ ማስታወሻ ወይም ግሳጼ መጽሐፍ እናመሰግናቸዋለን። they deserve thanks. The United Nations, the Human Rights Organizations, all those who responded to the plea of the Oromos, the suffering is at home and the cry of the diaspora, in ሁሉ respond ላደረጉት they deserve thanks. ነገር ግን the final result, the final problem rests on the shoulders of the Oromos. አሁንም ትግሉ በዚህ አይነት መቀጠል አለበት። የትግራይ ነፃ አውጪ ግንባር ማንኛውም ሪፎርም አክትሞ ወደ ቀኝ ገዢና ፋሽስታዊና ገዳይ ስርዓት ገዳይ መንግስት ከደርግ የባሰ ስለተሸጋገረ ደርግ አገር ስላልነበረውና ከኢትዮጵያ እንትን ውስጥ የወጣና ሁሉንም ትግሬውንም አማራውንም ሁሉንም መጥቷል። ኢህአፓን ጨፍጭፏል። የመላ ኢትዮጵያ ሶሻሊስት ንቅናቄዎችን ከምሁር እስከ በታች ያለውን ጨፍጭፏል። የኦሮሞ ነጻነት ንቅናቄዎችን ሰርጎ ገብ እያለ በሐረር በባሌ በአርሲ በአምቦ በወለጋ ሃይማኖት ነገር በወለጋ ብቻ ፔንቴኮስታል ነው ተብሎ 32000 ህዝብ ነበር እስር ቤት የነበረው ከኢሉባቦር ወለጋ አካባቢ ብቻ። የሚገርም ነገር እና ያ ሁሉ ደርግም አሰቃቂ ስርዓት እርግጥ ነው እንኳን ወደቀ እንኳን ቲፒኤልኤፍ ቀርቶ
ከዛም ይባስ መጣ ደርግ በደርግ ላይ መውደቅ ምንም ትን የለንም አክትሞ ነበር አሁንም ቲፒኤልኤፍ ከዛ ይባስ ይሆናል ስለዚህ የሚሆነው ነገር የኦሮሞ ህዝብ ሀገር ቤትም ከውጭም ያለው ትግሉ እንደዚህ መፋፋም አለበት ማንኛውም የህዝባዊ ግንባሮች መተባበሮች ከማንኛውም ተቃዋሚ ኃይላት ጋር መተባበርና የቲፒኤልኤፍን አምባገነን አገዛዝ ያው የጦር አበጋዞችን አገዛዝ መዋጋት ተበላጊ ነው የአማራው ህዝብ መነሳት ነበረበት በዚህ ሰዓት የትግራው ህዝብ በበለጠ መነሳት ነበረበት የአፋር ህዝብ መስዋዕትነቱን እየከፈለ ነው የጓዴን ህዝብ መስዋዕትነቱን እየከፈለ ነው በኢስሙላ በሃይማኖት አሳቦ የሶማሊያን ህዝብ የጓዴን ህዝብ ትግል ለማዳከም አልሸባብ ነው ምናምን ነው ያሉ ስም እየሰጡ ነው ላዳዝሜ እነሱ ግን ከነሱ መማረው ነገር ቢኖር በዚህ አይነት ሆምላንድ ሴኩሪቲ ሪፖርት ባለፈው 2 አመት ብቻ 311 የሶማሌ ታጋዮች ናቸው አሜሪካን አውሮፓን ትቶ ለትግል ተሳተፉት I don't have to evaluate their objective ትግላቸው ግን መስዋዕትነት በ1989 ተኩማ በርቶታ ኦሮሞ አውሮፓ ራሱን የማስ ኦርጋናይዜሽን ኦፍ ደብልሱማ ኦሮሞት ብሎ ራሱን ዲክሌር አድርጎ ያር ማስ ኦርጋናይዜሽን ኦፍ ኦኤልኤፍ ብሎ without ኦኤልኤፍ ሪኩዌስት ትጓ ወይም ደግሞ ዩኒየን ኦፍ ኦሮሞ ስቱደንትስ ኢን ዩሮፕ ዲክሌር ሲያደርግ ከጠቅላላው ከአውሮፓ ከአሜሪካ 3 ሰው ነው ፊልድ የገባው ስማቸውን አውቃለሁ ከዚህ ተነስተው ትግላቸውን ወያዛቸው ገብተው በሱዳን በኩል ትግሉ የተሳተፉ 3 ሰዎች ናቸው 3ቱም በህይወት አሉ አንድ ብቻ ሞቷል በላዳ ሞቷል የማቴማቲክስ ሜጀር ሰርዲር የነበረ እሱ ብቻ በጦር ሜዳ ሲገደል የተቀሩት 3ቱ አራት ነበሩ ስለዚህ እዚህ አይነት ሁኔታዎች ግን በኦሮሞ በውስጡ ውጪ ባለ ነው እርግጥ በፋይናንስ በተለያየ መንገድ እርዳታው ጩኸቱ በጣም ሪኮርደብል እንትን ነው በታሪክ ውስጥ በተለይም በአሜሪካ በአውሮፓ በሳውዝ አፍሪካ በተለይ የተደረገው እንትን በጣም የሚያስመሰግን ነው ግን ወደ ትግሉ አቅጣጫ ሲመራ ሄጄ በደሜ ከፍላለሁ ያን ያለው ሰው ወደ ትግሉ የተሳተፈ በጣም ሊሚትድ ነው የሶማሌ ሰዎች አላማቸውን አላውቅም ግን ጀግኖች ናቸው በዚህ አይነት ጉዳይ ትቶ ነው የሚሄዱ የአፍጋኒስታን ታጋዮች የሲሪያ ታጋዮች የተለያዩ ነገሮች ታጋዮች አሉ አላማቸውን ትተን ቆራጥነታቸውን ሳይ በጣም የሚያስመሰግን ነው ዋን ወይ ኦር ዘ አዘር ዋን ዴይ ኦሮሞ ህዝብ እንደዚህ ያለ ወደ ትግሉ የመሳተፍ በተግባር የመሳተፍ እድል ሊኖረናል አይደለም ማለት አይደለም ግን compared to others ዴስነን ወደ ሪስክ ገብተን ኢንቮልቭ ለመሆን ግን እዚሁ ቆይት ብለን ወለፈን ኮንደክት እናደርጋለን እዚህ አላደረሰንም ኬንያን አሸንፎ ለወዳጅ ለማድረግ አልቻለም የሱዳን መንግስት እንትን አላደረገም የመንን መንግስት አልያዘም የአውሮፓ መንግስት ወደ ራሱ አድርገን ብለን ጎረቤት ብለን በአንድ ድርጅት ብቻ ኦሮሞ ውስጥ ብዙ ድርጅት ትግሎች አሉ ወለ ብቻ አይደለም በመነገራችን ላይ ኦሮሞ ብዙ ፖለቲካ ድርጅቶች አሉ ኢፍሶች አሉ ዱሎች አሉ ዩናይትድ ኦሮሞዎች አሉ ጃራ ግሩፕ አለ የተለያዩ ኦሮሞዎች አሉ we have to recognize the existence of those groups also እርግጥ ነው ኦኤልኤፍ ማለት እንደ እምነት ነው ኦሮሞ ማለት ኦኤልኤፍ ነው ኦኤልኤፍ ማለት ኦሮሞ ማለት ነው አሁን ከዚህ በኋላ ኦኤልኤፍ የሚለው ነገር የእምነት ጉዳይ ነው ከዚህ ስም ውጪ ለመነሳት ትንሽ ያዳግታል ግን I'm not saying that the other organizations do not exist or do not have the right ባለቴታውን ጥሩ ሮል የተጫወቱ አሉ ግን ዋናው ህዝብ የሚያምንበት ድርጅት አለ ስለሚባል ያ ድርጅት አንደኛ ሰዎችን በማሳተፍ ሁለተኛ I don't know የበለጠ ቢሰራና ይህንን ህዝባዊ እንቅስቃሴ ለማያዝ ብቻ ወደ ነፃነትና በቃ ነበርና ለዛ ትግል ለዛ አይነት ዝግጅት ህዝባዊም ሆነ የአምላክ እርዳታ ከሁላችን ቢሆን ጥሩ ነው በተረፈ ሰልፍ ሪላያንት የሆነ የኦሮሞ ነፃነት ትግል መቀጠል አለበት ወደ ኢትዮጵያነት ወደ ምናምንነት ወደ የመንነት የሆነው ነገር ራስን ሳትችል ምን ታይነ ገባ የምትሄደው ማልቀበቴ ገባባታ ይላል ኦሮሞ ምን ይዘህ ነው መጀመሪያ ራስን አደራጅተህ እኩየ ኢንተረስቲንግ ዲፌንድ ማለት ስትችል ብቻ ነው ከሰው ጋር ድርድር ውስጥ የምትገባው you don't enter into a contract without being able to defend your interests የኦሮሞ ህዝብ መጀመሪያ ኢንተረስቱን ዲፌንድ ማድረግ አለ መጀመሪያ ደረጃ የትግራይ ወራሪ የጦር ኃይል መንግስት ኦሮሚያን ወሯል ሌላውንም ኢትዮጵያ ክልሎችን ወሯል ያንን ለመታገል የሚችል ህዝቦች ወይም ደግሞ ህዝብ ትግሎች ጋር አብሮ ማበሩ መተባበሩ በጣም አስፈላጊ ነው በተረፈ ይሄው ነው ያለኝ ሐሳብ
አድማጮቻችን እንግዲህ እንደተከታተላችሁት የኦሮሞ ህዝባዊ ንቅናቄ ትላንትና ዛሬ በሚል ርዕስ መረጃዎችን ለማቅረብ ሙከራ አድርገናል። አቶ ዳው ቦሩ ለሰጡን ማብራሪያ በእናንተ ስም ከልብ አመሰግናለሁ። ጩቡጦንገላዳ utatangarada kana kabaniisa godhetau ubbuto galako obsi agarako mundatti wae mofini matan maja zamana garbu zamana tumudan adamne male amane tumudang adamne male tinas gabarre gudas gabarre bulu adamne male kawe agari tulu maltu batayo agari male ino bini lodani halagani lodani kokol pabienya chisumale malu ya keresa mogori keba aletigale mogori keba aletigale kandar bezgara kamna akan nufos ko bakamna sutuma jene dubanna male malo mashanana mamagala noramo kota walimnana وتالينا مقردارنا كجانداري متي جرتو أجرنا جريني غاريدا دوتيغاري متي أجول شمانو نجدالانجيسي مقلا باناني مطو قمنو دمي أجول ملقا ساممني برلقا ساممني جريني مالي قمنا كان بياباني namni biyya baya jolle minji samale rabu buya di male alo to nambar orifame na fumano lafti ke sidagada mirake sakotana ke sikenya smarada malo mirake sakofalla angara madakabu nakabira bebula basastu lamike samo veganu gurguram basastu lamike sa kabesa bagesa indu panu fimale mindi gara ko kesa jira gara ke kesa ini mane famale abbi amora di ba kenya longa kesa ni ajole kenya kuna madiba makamino desani ma akajetu nama karre kotu sanini motunille tole yoramte amte jarine akajetu nama lambi ganu sanini ganunille tole yof galte jarine Kamishi kadulata or akakara mekana adema kesa dukana asakala jamasana akisaka jawazama okurte sama abdachi sasama obi chaka Kisa kerensi ya hayu oromo Hakanu kanu jabesi Ure aga didu Oso masi el masiri tendidu Manaya jarako Kisa kerensi ya hayu oromo Hakanu kanu jabesi Ure aga didu Oso masi el masiri tendidu Biya shamba dape Agar te
salale magarif tadasa oromo kotota salale oromo nabida yo kawe dabe ulenti jehida mangdiro betole ya uri garajilalo wajinya ne dunne jaranama walganna malo hanganu rakane lolalkani miti guya manjal kamne dargago salale hokisa bae garreti gofare firfirse ijise sirba baesi ya habashi mala enyo tusi tuke to mana sagala tuluti da kumba ulate abiya garmama onne jogal panne kenya dina tunu sama kufe mama nafa walirra ne filu duga wa gablafa Oti koti mali, o kotangi chabu kisaniti male, o kotangi chabu kisaniti male. Loli lola mali, o lola lamiru kisaniti male, o lola lamiru kisaniti male. Loli mali, o lola lamiru kisaniti male, o lola lamiru kisaniti male. O male abashi mala, gobiya tu santu makanu gala. O male abashi mala, gobiya tu santu makanu gala. Ijare randati, kasar ijare randati, kasar ijare randati. Ofi bakang kabdu, jari ofi bakang kabdu, manu samte gandati, manu samte gandati, balo.